ሄሎ ኤቭሪዋን እንዴት ናችሁ? በባለፈው ቪዲዮ ብዙዎቻችሁ አይታችሁት እንደወደዳችሁት ነግራችሁኛል። እኔም ተስፋ አደርጋለሁ አሪፍ የስራ ፖዚሽን እንደለቀቁላችሁ ተስፋ አደርጋለሁ። ብዙዎቻችሁም ወዳችሁታል። ያው ብዙ ስራዎችን ልቀቅልን እንዳላችሁኝ መሰረት ዛሬም ሌላ ቪዲዮ ይዤላችሁ መጥቻለሁ። ከዛ በፊት ግን ቪዲዮውን ላይክ አድርጉት፣ ሰብስክራይብ እና የደወል ምልክቷን ትጫኑ። እንደዚህ አይነት የስራ ቪዲዮዎች በየቀኑ እንዲደርሷችሁ የደወል ምልክቷን ስማች እያደረጋችሁ ኖቲፋይ እንድትሆኑ እና ደግሞ ሰብስክራይብ እያደረጋችሁ እና ለእህት ለወንድሞቻችሁ ሼር አድርጉላቸው እባካችሁ። ላይክ እያደረጋችሁ እናንተ ላይክ ባደረጋችሁ ቁጥር እህት ወንድሞቻችን ጋር መረጃው ኢንፎርሜሽኑ ስለሚደርሳቸው መረጃውን ያዳምጡታል፣ የስራውን አይነት ያዩታል፣ ሲቪ ማስገባት ተቀጥረው ራሳቸውን የመለወጥ እድል ያገኛሉ ማለት ነው። ለዛ ነው እባካችሁ ላይክ አድርጉት ምለው። እናንተ ላይክ ለእናንተ ትንሽ ነው፣ ለእኔ ግን በጣም አስፈላጊ ነው። ብዙ ሰዎች ጋር ይደርሳል እና ለዛ ነው አንድ ሁለት ሰው ቀይ አስቀጠርን ማለት ለኛ በጣም ትልቅ ነገር ነው። እህት ወንድሞቻችን ሳፖርት አደረግን ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው? ላይክ በማድረግ ቪዲዮውን መጀመር ነው። ሰብስክራይብ አድርጉ እና ሼር እያደረጋችሁ በመቀጠል ዛሬ ይዤላችሁ የመጣሁት የሁለተኛ ወር 4ኛው ቀን 2026 በፈረንጆች ማለት ነው። ምንድነው ድርጅቱ የቆዳና ስቴቲክ ስፔሻላይዝድ ክሊኒክ ነው። ምንድነው የስራ መደብ አወጥቷል። አንደኛው ነርስ ነው። ነርስ በቢኤስሲ ዲፕሎማ ነርስ ይፈልጋሉ። ብዛት አንድ የስራ ልምድ 2 አመት እና ከዛ በላይ ነው የሚፈልጉት። ተጨማሪ መስፈርቶች ምንድን ናቸው? የታደሰ የሙያ ፍቃድ ያላት መሆን አለባት ነው የሚለው። የመልቀቂያ ወረቀት ማቅረብ የምችል መሆን አለባት ነው የሚለው። ደሞዝ ድርጅቱ ስኬል መሰረት ነው ማለት ነው። ኦኬ። ሁለተኛው የስራ መደቡ ምንድነው? ላቦራቶሪ ቴክኖሎጂስት ይፈልጋሉ እና ምንድነው ብዛት አንድ ነው የሚፈልጉት። የትምህርት ደረጃ በላቦራቶሪ ሳይንስ የመጀመሪያ ዲግሪ የተመረቀ ወይም የተመረቀች ነው የሚለው። ሌላው ምንድነው? የስራ ልምድ 0 አመት ከ0 አመት እስከ 1 አመት ነው የሚሉት። ማለት ከ0 አመት ተመረቃችሁ ከወጣችሁ ጀምሮ እስከ 1 አመት ካላችሁ ይመረጣል ነው። ግን ሁሉንም ችግር የለም ብለውኛል። የታደሰ የሙያ ፍቃድ ያላት መሆን አለባት ነው የሚለው እና ደሞዙ በጣም አሪፍ ነው እንደነገሩኝ ከሆነ። ይሄንን አፕላይ ለማድረግ ምንድነው የምታደርጉት? እኔ ኮሜንት ላይ የቴሌግራም ሊንኬን አስቀምጥላችኋለሁ። እዛ ጋር በመግባት አድራሻቸውን፣ የቴሌግራም ሊንካቸውን፣ ስልክ ቁጥራቸውን አስቀምጬላችኋለሁ። በመደወል በመሄድ ቅጥር ማስገባት ማመልከት ትችላላችሁ። ሁለተኛው የስራ ቅጥር ማስታወቂያ ምንድነው? አሊኖስ የጤና ምርመራ ማዕከል ክፍት የስራ ቦታዎችን አውጥቷል። ምንድነው? ስራ አስኪያጅ፣ ማናጀር ይፈልጋል። ሜዲካል ላቦራቶሪ ቴክኖሎጂስት ይፈልጋል። አካውንታንት ይፈልጋል እና ካሸር እና እንግዳ ተቀባይ ይፈልጋል። ስለዚህ ይሄንንም አሁንም ሁለተኛ ለቅቄላችኋለሁ። እዛ ጋር ፋይል አለ አታች አድርጌላችኋለሁ ቴሌግራም ሊንኬ ላይ፣ ኮሜንት ላይ ማስቀምጥላችኋለሁ። እዛ ጋር በመግባት አፕላይ ማድረግ መወዳደርና ሲቪ ማስገባትም ትችላላችሁ። ምንም ነገር የምትከፍሉት ነገር የለም። ቀጥታ ድርጅቱ ጋር ነው የማገናኛችሁ። ሌላው የስራ ቅጥር ማስታወቂያ ምንድነው? በማዕከላዊ ኢትዮጵያ ክልል መንግስት የጤና ቢሮ የወጣ ቅጥር ማስታወቂያ ነው። ምንድነው? የስራ ሂደቱ ስም አስተዳደር ዳይሬክተሬት ይፈልጋል። የስራ መደቡ መጠሪያ ምንድነው? ጠቅላላ ሐኪም ነው የሚፈልገው እና ደሞዝ 19464 ብር ነው። ብዛት 3 ዶክተር ይፈልጋል። ጾታ አይለይም ማንኛውም ይሁን ብለዋል። ሴትም ወንድም ችግር የለም ስላሉን ማለት ነው። የስራ ቦታ ዶክተር ቦጋለች ገበሬ መታሰቢያ አጠቃላይ ሆስፒታል አካባቢ ነው እያሉ ያሉት እና ይሄንንም ሊንክ ለማግኘት ቴሌግራም ሊንኬን አስቀምጥላችኋለሁ። እዛ ጋር መግባት አለላችሁ። የድርጅቱ ማስታወቂያ እንዳለ ሙሉ የተላከልኝ። ሌላኛው ምንድነው? የስራ ቅጥር ማስታወቂያው በሸንሽንኮ ከምባታ ዞን ለሚገኝ ክሊኒኮችን ብቁ ነርስ እንፈልጋለን ነው እያሉ ያሉት። ክፍት የስራ መደቡ ምንድነው? ነርስ ባለሙያ ነው የፈለጉት። የትምህርት ደረጃ ወይም ስራ ልምድ ከታወቀ የመንግስት ዩኒቨርሲቲ በነርሲንግ ቢኤስሲ የተመረቀች ነው የሚለው። ቢያንስ 1 አመት የስራ ልምድ ያላት ነው የሚሉት። የስራ ቦታ ሽንሽንኮ ከምባታ ዞን ነው። እዛ አቅራቢያ ያላችሁ ሰዎችም አፕላይ ብታደርጉ አሪፍ ነው፣ ይጠቅማችኋል። ኢንፎርሜሽኑ እየደረሳችሁ ስላልሆነ ነው እና እባካችሁ ሼር አድርጉት። እና የስራ እንዴት ነው አፕላይ የምናደርገው ለሚለው አሁንም ደግሜ እናገራለሁ። ቴሌግራም ሊንኪን ኮሜንት ላይ አስቀምጥላችኋለሁ። እዛ ጋር በመግባት ጆይን እያደረጋችሁ
ቀጥታ ድርጅቱ ጋር ነው ማገናኛችሁና ስልክ ቁጥራቸውን ጂሜላቸውን እንዴት ኮንታክት እንደምታደርጓቸው አስቀምጬላችኋለሁ። እዛ ጋር ማውራት መነጋገር ትችላላችሁ ሰዎቹ ጋር ቀጥታ። ሌላው የስራ ቅጥር ማስታወቂያ ምንድነው? የቀጣሪ ድርጅቱ ምንድነው? ዳና መልቲ ስፔሻሊቲ የህክምና ማዕከል ነው። በደሴ ከተማ አዲስ መክፈት ላይ የሚገኘው ነው። እና በዚህ መሰረት ተፈላጊ በሚድዋይፈሪ ነርሲንግ ይፈልጋሉ። ቢኤስሲ ግራጁዌት ያደረገች ሚድዋይፈሪ ደሞዝ በጣም አሪፍ ነው ብሎኛል። የስራ ልምድ ቢያንስ 3 አመት እና ከዛ በላይ መሆን አለበት ነው። እና ማመልከቻችሁን ይዛችሁ እንትን ካልኳችሁ ቀን ጀምሮ ዛሬ ፌብሩዋሪ 2 ነው አይደል? እስከ 10 ቀን ስለሆነ እስከ 12 ይቻላል። ሌላኛው ምንድነው? የድሬዳዋ ጤና አስተዳደር ቢሮ ነው። ባለው ተቋማት ክፍት መደብ ባለሙያዎችን አወዳድሮ መቅጠር ይፈልጋል ነው እያለ ያለው። የስራ መደቡ ምንድነው? ጠቅላላ ሀኪም ይፈልጋሉ። ደሞዝ 19464 ብር ነው። የትምህርት ደረጃ ጠቅላላ ሀኪም ነው። ብዛት 5 ሰው ይፈልጋሉ። የስራ ልምድ 0 አመት። የቅጥር ሁኔታ ቋሚ ነው። የስራ ቦታ ቢሮ የሚመደቡበት ቦታ ድሬዳዋ አስተዳደር ስለሆነ እዛ ሄዳችሁ ነው የምትመዘገቡት። እና እንዴት ነው የምንመዘገበው ለሚለው ሊንክ አስቀምጬላችኋለሁ ኮሜንት ላይ። እዛ ጋር ሊንኩን በመግባት ቴሌግራም ላይ በመግባት አፕላይ ማድረግ ትችላላችሁ፣ መደወል ትችላላችሁ። ኦኬ ሌላው ምንድነው? የስራ መደብ ሚዲየም ክሊኒክ ነው። እና ምንድነው? በማዕከላዊ ኢትዮጵያ ከምባታ ዞን ያለ ዞን ነው። እና ምንድነው? ነርስ ይፈልጋሉ። ዲፕሎማ የሙያ ፍቃድ ያለው ያላት ሲኦሲ ያለፈች ማለት ነው። ጾታ ወንድ ነው። የስራ ልምድ 1 አመት እና ከዛ በላይ ነው የሚሉት። ደሞዝ ድርጅቱ ስኬል መሰረት ነው። የስራ ቦታ ሸንሺቶ ከተማ ነው። ለማመልከት እንዳልኳችሁ ቴሌግራም ሊንኬ ላይ ያለ እዛ ጋር ገብታችሁ ስልክ ቁጥርም ቴሌግራም ዩዘር ኔም አስቀምጬላችኋለሁ፣ አውሯቸው። ሂዳችሁም ሲቪ ማስገባት ትችላላችሁ። ሌላው የባቲ የመጀመሪያ ደረጃ ሆስፒታል ነው። በስሩ ባለው ክፍት የስራ መደብ ላይ አመልካቾችን በቋሚ ቅጥሩ ለማሰራት ይፈልጋል ነው። በዚሁም መሰረት ከዚህ በታች በተዘረዘሩ ተፈላጊውን ችሎታ የሚያሟሉ ባቲ በመጀመሪያ ደረጃ ሆስፒታል ሰው ሀብት ቢሮ ቁጥር ቀርባችሁ መመዝገብ የሚችሉ መሆኑን እንገልጻለን ነው የሚሉት። ምንድነው? የስራው መደብ መጠሪያው የህፃናት ህክምና ስፔሻሊስት ይፈልጋሉ። ብዛት 1 ነው። ደረጃ 7 ነው። ደሞዝ 23173 ብር ነው። የቅጥር አይነት በቋሚነት ነው። የስራ ልምድ 0 አመት። ምንም አይነት የስራ ልምድ አይጠይቁም። ኢማጂን አሁን ለዚህ ነው እህት ወንድሞቻችሁ ምንም አይነት የስራ ልምድ ስለማይጠይቁ ዶክተሮች የተመረቁ ካላቸው ኤችኦ ሄልዝ ኦፊሰር ካሉ ላኩላቸው ይሄን ቪዲዮ። ሁለተኛው ጠቅላላ ሀኪም ነው። 2 ይፈልጋሉ። ደሞዙ ስንት ነው? 19464 ብር ነው። በቅጥር 0 አመት የስራ ልምድ ማለት ነው። የስራ ቦታ ምንድነው? ባቲ የመጀመሪያ ደረጃ ሆስፒታል ነው። የምዝገባ ቀን ምንድነው? ከ26 እስከ 4 ነው። ነፍ ጊዜ አላችሁ። ወደ 4 ቀን ምናምን አላችሁ። የፈተና ቀንም ጨምሮ አንድ ላይ አስቀምጬላችኋለሁ። እንዴት አፕላይ እንደምታደርጉ ማስታወቂያውን የድርጅቱን ከፈለጋችሁ ቴሌግራም ላይ ሊንክ ያለ ኮሜንት ላይ እንዳልኳችሁ አስቀምጬላችኋለሁ። እዛ ጋር በመግባት ወደ ቴሌግራም አካውንት የሚሄድ ሙሉ መረጃ ማግኘት ትችላላችሁ። ማናገርም ማውራት ትችላላችሁ ሰዎች። ሌላው ምንድነው? በአማራ ብሔራዊ ክልላዊ መንግስት ጤና ቢሮ በስሩ የሚገኙ ተቋማት ላይ አወዳድሮ መቅጠር ይፈልጋል። የስራ መደቡ ምንድነው? ጠቅላላ ሀኪም ይፈልጋሉ። የስራ ቦታ በክልሉ ስር በሚገኙ
ሌላው የስራ ቅጥር ማስታወቂያ ምንድነው? በሀገር መከላከያ የሰሜን ምዕራብ እዝ ደረጃ 3 በተለያዩ የስራ መደቦች በኮንትራት አወዳድሮ መቅጠር ይፈልጋል ነው የሚለው። ምንድነው? ጠቅላላ ሐኪም ይፈልጋሉ፣ ህብረተሰብ ጤና አጠባበቅ ይፈልጋሉ፣ ፊዚዮቴራፒስት ይፈልጋሉ፣ ነርስ ፕሮፌሽናል ይፈልጋሉ፣ ፋርማሲ ፕሮፌሽናል ይፈልጋሉ፣ ሚድዋይፈሪ ፕሮፌሽናል ይፈልጋሉ፣ የአይን ሐኪም ይፈልጋሉ እና ኢንቫይሮንመንታል ሄልዝ ይፈልጋሉ። ሃይጂን አካባቢና ጤና አጠባበቅ ይፈልጋሉ። ኢመርጀንሲ ሰርጀሪ ይፈልጋሉ። ፕሮፌሽናል አንስቴዚዮሎጂስቶች ይፈልጋሉ። አንስቴዚዮሎጂ ፈርስት ይፈልጋሉ። ሶ በሀገር መከላከያ ሰራዊት የወጣ ማስታወቂያ አለ። በጣም ወደ 13 አይነት ባለሙያ ይፈልጋሉ። ይሄንንም ለማግኘት ቴሌግራም ሊንክ ያለ እዛ ጋ ጆይን በማድረግ ገብታችሁ ጆይን በማድረግ ሙሉ ማስታወቂያውን አይታችሁ ሄዳችሁ እዛው ቦታው ድረስ ሲቪ በማስገባት መወዳደር መቀጠር ትችላላችሁ ማለት ነው። ሶ ለዛሬ የነበረኝ የስራ ቅጥር ይሄንን ይመስላል። እንዳልኳችሁ ነው። ይሄ ቪዲዮ እህት ወንድሞቻችን ጋር በደንብ እንዲዳረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እና የደወል ምልክቷን ተጫኗት። ሁሌ እንደዚህ አይነት አዳዲስ የስራ ቅጥር ማስታወቂያዎች ሲወጡ ኖቲፋይ እንድትሆኑ የደወል ምልክቷን ተጫኗት። ሌላው ምንድነው? የደወል ምልክቷን ተጫኗት፣ ሰብስክራይብ እያደረጋችሁ እና ላይክ አርጉት እባካችሁ። ላይክ አርጉት ለእህት ለወንድሞቻችን እንዲደርስ እና እነሱም ኢንፎርሜሽን አግኝተው ሲቪ እንዲያስገቡ፣ እንዲቀጠሩ፣ ህይወታቸውን እንዲቀይሩ። መልካምነት ለራስ ነውና ለዛ ነው ላይክ እያደረጋችሁ። ለእናንተ ምንም ችግር የለውም፣ ግን ለእኔ በጣም አስፈላጊ ስለሆነ ላይክ እያደረጋችሁ እንድሰራላችሁ የምትፈልጉት ስኮላርሽፖችም ስላሉኝ ኮሜንት ላይ አስተያየት ካላችሁ መጻፍ ትችላላችሁ። እወዳችኋለሁ። መልካም ቀን